የእስራኤል አሜሪካ ኢራን ሶስትዮሽ ጦርነት በቀጠለበት በአሁኑ ሰዓት የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለአውሮፓ ሀገራት መሪዎች ጥሪ አስተላልፈዋል። ኔታንያሁ ባስተላለፉት መልእክት አውሮፓውያን ጦርነቱን ተቀላቀሉ፣ ይህን የምታደርጉት ደግሞ ለእኛ ሳይሆን ለራሳችሁ ስትሉ ነው ብለዋል። የደህንነት ምንጮቻችን እንደነገሩን ከሆነ ኢራን በመጪዎቹ ቀናት አውሮፓውያንን ጭምር መምታት እንደምትጀምር ነው። ይህ የደህንነት ስራ የሚሰራው በሞሳድ እንደሆነ ይታወቃል። ሞሳድ ደግሞ የተቀላቀለ ባህርና ህንድ ውቅያኖስን መለየት የሚያስችል ያህል አቅም ያለው የስለላ ድርጅት እንደሆነ ይታወቃል ነው የተባለው። ይህ በእንዲህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የሆርሙዝ ሰርጥን እንድትከፍት የሰጡትን የ48 ሰዓት የጊዜ ገደብ ወደ 5 ቀን ባራዘሙበት በአሁኑ ሰዓት ከእስራኤል ጋር በጥምረት የኢራንን የኃይል ማመንጫ ጣቢያዎቻቸውን ማውደማቸው ተገልጿል። በነገራችን ላይ ትራምፕ ከኢራን ጋር የሰላም ስምምነት ጀምረናል፣ ፕሮግረሱም ጥሩ ነው ማለታቸውም ይታወሳል። ይህን ተከትሎ ከኢራን በኩል የተሰጠው ምላሽ ግን እኛ ምንም ነገር አናውቅም፣ ትራምፕ እያፈገፈገ ነው፣ አቅማችንን አውቋል፣ በተለያዩ ሀገራት ላይ ባሉ የአሜሪካ ተቋማት ላይ የወሰድነው ያጸፋ እርምጃ አስደንግጧቸዋል ሲሉ ነበር ምላሻቸውን የሰጡት።